ከላይ እንደምትመለከቱት አንድ ቤተሰብ ሳይን አፕ ማድረግ አልቻልኩም ወደ ነዋይ አፕሊኬሽን የሚል ጥያቄ ጠይቀውናል። ስለዚህ እሱን እንዴት አድርገን እንደምንገባ አሳያችኋለሁ በዚህ ቪዲዮ። መጀመሪያ ወደ ፕሌይ ስቶር ወይም ደግሞ አፕ ስቶር በመግባት ዳውንሎድ ታደርጋላችሁ። ዳውንሎድ ስታደርጉ እንደዚህ አይነት ፊውቸር ይመጣላችኋል ማለት ነው። ስለዚህ እዚህ ጋር ያለው ኦፕሽን ሁለት ነው። አንድ ሎግን ማድረግ ነው፣ ሁለት ደግሞ ክሬት አካውንት የሚል ነው። ሎግን የሚለው ኦልሬዲ ከዚህ በፊት አካውንቱን ክሬት ያደረገ ሰው ነው የሚሆነው። ስለዚህ እኛ ክሬት አድርገን አሳያችኋለሁ ማለት ነው። ስለዚህ ክሬት አካውንት እንለዋለን። ክሬት አካውንት በምንልበት ጊዜ ወደዚህ ገጽ ያመጣናል። እዚህ ገጽ ላይ የምንሞላቸው ኢንፎርሜሽኖች አሉ። አንደኛ ላይ ስም ይጠይቀናል፣ ሁለተኛ ላይ ደግሞ ኢሜይል ይጠይቀናል። አሁን እዚህ ጋር ጥንቃቄ ማድረግ ያለባችሁ ኢሜይላችሁ ከዚህ በፊት በሌላ ነገር ያልተጠቀማችሁበት ቢሆን ይመረጣል ብዬ አስባለሁ። ምክንያቱም ይሄ አንደኛ የፋይናንስ ዳታችሁ ስለሆነ ሴኪር መሆን አለበት። ሁለተኛ ደግሞ ሌሎች ዌብሳይቶች ላይ የተለያዩ አገልግሎት የሚሰጡ ተቋማት ላይ ሳይን አፕ ካረጋችሁበት የእነሱ ኢሜይል በሚመጣበት ጊዜ ይሄኛውን ማኔጅ ለማድረግ ስለሚያስቸግራችሁ በተቻለ መጠን አዲስ ኢሜይል ቢሆን ጥሩ ነው ብዬ አስባለሁ። ከዛ በተረፈ ስማችሁን የምታስገቡት ናሽናል አይዲ ላይ ባለው ነው መሆን ያለበት። በትክክል ማስገባት አለባችሁ። ሌላ የምንጠየቀው ስልክ ነው፣ እሱን ታስገባላችሁ። ከዛ በኋላ የአንድ ጊዜ ፓስወርድ እንሰጠዋለን እኛ ራሳችን ማለት ነው። ፓስወርዱን ካስገባን በኋላ ኮንፈርም ፓስወርድ የሚል አለ። ኮንፈርም ፓስወርድ የሚለው ላይም እሱን ራሱን ታስገባላችሁ ማለት ነው። በዚህ መሀል ግን ከዚህ በፊት ሞክራችሁ የሆነ ጊዜ ላይ ሞክራችሁ ረስታችሁ ሊሆን ይችላል። አንዴ በዚህ ሬጂስተር ካረጋችሁ ያንን ኢሜይል ተጠቅማችሁ አሁንም ክሬት አካውንት የምትሉ ከሆነ የኢረር ሜሴጅ ያመጣላችኋል። ምናልባት የጠየቀም ቤተሰብ እንደዛ አይነት ሊሆን ይችላል ብዬ አስባለሁ። ስለዚህ ከዚህ በፊት የተጠቀማችሁትን ኢሜይል ተጠቅማችሁ ለመክፈት ስትሞክሩ የኢረር ሜሴጅ ያሳያቸዋል። እሱን እናያለን። ፓስወርዳችሁን በዚህ መልኩ ከሞላችሁ በኋላ መጨረሻ ላይ አንድ ቦክስ አለች። እሷ ከኢሲኤክስ ተርሞች እና ሰርቪሶች ጋር አግሪ አደርጋለሁ ወይም ደግሞ አግሪ ቱ ኢሲኤክስ ተርምስ ኦፍ ሰርቪስ የሚል አለ። እሱን ቲክ ታደርጋላችሁ ማለት ነው። ቲክ አድርገን ሳይን አፕ እንለዋለን ማለት። በዚህ መልኩ በምናስገባበት ጊዜ ወደ ኢሜይላችን የአንድ ጊዜ ቬሪፊኬሽን ይልክልናል ማለት ነው። በዚህ መልኩ ፔስት እናደርግበታለን። ከዛ ኮንፈርም እንለዋለን። የምንለበት ጊዜ በዚህ መልኩ ወደ ውስጥ ያስገባናል ማለት ነው። ወደ ውስጥ በምንገባበት ጊዜ የእያንዳንዱን ተቋም ዳታዎች ማየት እንችላለን፣ ዋጋቸውን ማየት እንችላለን እንደምታዩት ማለት ነው። የራሳችሁን አካውንት ከፍታችሁ ደግሞ ለመግዛትና ለመሸጥ እቺ ከታች የምታያችሁን ቢካም አን ኢንቨስተር የሚለውን ትነካላችሁ። ቢካም አን ኢንቨስተር ካላችሁ በኋላ እስካሁን ፍቃድ ያገኙትን ብሮከሮች ይደረድርላችኋል። ስለዚህ እናንተ የራሳችሁን ሪሰርች ሰርታችሁ የትኛው ይሻለኛል የሚለውን ከመረጣችሁ በኋላ እሱ ላይ ትገባላችሁ። ከገባችሁ በኋላ የሚያስፈልጋችሁን ኢንፎርሜሽን እዚያ ላይ የሚጠየቅ ኢንፎርሜሽን አለ። በዛ መልኩ ገብታችሁ አካውንታችሁን አክቲቭ ማድረግ ትችላላችሁ። ጥያቄህን መልሻለሁ ብዬ አስባለሁ። በዚህ መልኩ ማድረግ ወይም ደግሞ በዚህ መልኩ መግባት ትችላለህ። ከዚህ በፊት የከፈትክበትን ኢሜይል መቀየር ካልፈለክ ደግሞ ፎርጌት ፓስወርድ በማለት ወደ ኢሜይል ከላከው በኋላ ቀደም እንደገባ ነው ኮንፈርም በማድረግ ወደ ውስጥ መግባት ትችላለህ ማለት ነው። ቴንክ ዩ